እኔ ጽጌዬ ስታለቅስ ወንድሟ ስለታመመ ሆስፒታል ስለገባ በጣም አዝና መስሎኝ በጣም ደንግጬ ነበርና ግን እሷ ያለቀሰችው ፍሪጅን ለማስተዋወቅ ማሽን የልብስ ማሽን እንትን ለማለት ለማስተዋወቅ ነበረ እንደዛ እያለቀሰች የነበረው እና ጥቁር ለብሳ እንዲህ ምን ተፈጥሮ ነው ጽጌ ለምንድን ነው ጥቁር የለበሰችው ብዬ ድንግጥ ብዬ ገብቼ ሳየው እንዳካ እሷ ሌላ ታሪክ ነው የሰራችው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ ሼር ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ያው እንደምታውቁት አብርሽዬ ታሟል። የኛ ወንድም የኛ ጀግና እንግዲህ ያው ጮበት ልጁን እንደዚህ አዞሮበት። መጀመሪያ ጤነኛ ነበር ልጁ ጤነኛ ነኝ ሚስቴን መርጬ አፍቅሬያት ነው ወደ ራሴ እየመለስኳት ወደ ቤቴ የተመለስኩት ያማቸዋል ወይ በግድ ልታሳምሙኝ ነበረ ወይ የፈለጋችሁት ብሎ በተደጋጋሚ ሲናገራቸው ነበረ። ግን እነሱ ሊሰሙ አልቻለም። በየደቂቃው እየፈለጉት በየደቂቃው እየተከታተሉት እንግዲህ ይኸው ልጁ በመጨረሻ ታሞ ወርቋል ማለት ነው። እንግዲህ እንደሚድን ተስፋ እናደርጋለን። አረ ይድናል፣ ምንም አይነካውም፣ ክፉ አይነካውም። አብርሽዬ እንዴ የሩትዬ ጠንበለል የሩትዬ ንጉስ የልውልዬ አባት ምንም አትሆንም፣ ትድናለህ፣ ወደ ራስ ትመለሳለህ። ከዛ ሩትን ትመርጣታለህ፣ ከሩትዬ ጋር ትሆናለህ፣ ከልጅ ከእናት ጋር ከልጅ ከቤት ትሆናለህ፣ ከኤርሜላ ትርቃለህ በቃ።